ስሜ አስማማው ጌታው እባላለሁኝ። ያለሁት ሰቅላይ ማርያም ገዳም ውስጥ ነው እና በጣም ታምሜ ነበረ። በጣም ራሴንም እግሬንም ያመኝ ነበረ። ሰቅላይ ማርያም መጥቼ ይኸው ድኛለሁኝ። በበረከት ስራ ነው የደረኩት። በበረከት ስራ ስላለሁኝ ዋሻው ራሱ በጣም ታሪከኛ ቦታ ነው። ዋሻ አለው። የስዋ ቤቷ በጣም ደስ የሚል ነው። ምግብ ሳይበላ ነው የሚገባው። ብዙ ወንድሞች ብዙ እህቶቻችን በዚህ ያሉት እየዳኑ ይኸው ለሀገራቸው እየበቁ ነው። እየሄዱ በዓለም ላይ እየሰሩ ነው። ግማሻችንም እዚህ ያለነው አሁን በአገልግሎት ላይ እንገኛለን። እኔም አሁን ድኛለሁኝ። እግዚአብሔር ይመስገን። ሰቅላይ ማርያም አድናኛለች እና በዓለም ያላችሁ እህቶች፣ ወንድሞች፣ አባቶች፣ እናቶች እዚህ ቦታ ላይ ተቀደሰ ቦታ ላይ መታችሁ እንድድኑ ጸበሏ በጣም ፈውስ ያላት ነው። ድንግል ማርያም በጣም ታምረኛለች። ሁሉ ነገር በቃ መዳኛ ፈውስ አለ እዚህ ጸበሏ፣ እምነቷ፣ ስዋዬ ቤቷ በጣም ደስ የሚል ነው። አባቶቻችን በዚህ በሰቅላይ ማርያም ያሉ አባቶቻችን የመጨረሻው ዘመን እህቶች ወንድሞች የታመሙ መተው እዚህ የሚድኑበት ቦታ ነው ብለው እያስተላለፉ እየተናገሩ ነው። እና ወንድሞቻችን እህቶቻችን በደዌ ዳኛ የተያዛቸው የዚች ቦታ ላይ መታችሁ እንድድኑ መልካም ምኞቴን። በጣም በጠና ነው የሚያመኝ፣ ያስጨንቀኛል፣ ውስጤን ይረብሸኛል፣ ራሴን በጣም ያዞረኛል፣ ያደክመኛል። ልብ ድካም በጣም አለብኝ። እንደገና ደግሞ እግሬን በጣም ያመኝ ነበርና ሰቅላይ ማርያም ይኸው የነት ፈውስ አግኝቼ ይኸው በእግሬ ላይ በዚህ ላይ እየወጣ በጣም ለአንድ ዓመት ያው እየተሰቃየሁ 1 ዓመት ሆኖኛል። አሁን ግን እግዚአብሔር ይመስገን ይኸው ድኛለሁ፣ ፈውስ አግኝቻለሁ።